ብዙዎቻችሁ በቻልኩት መጠን አጠናለሁ ግን ያጠናሁት እረሳዋለሁ እናም ብዙ ጊዜ ውጤቴ እንደምፈልገው አይሆንልኝም እያላችሁ እየነገራችሁ ነበር እና እናንተ ብቻ አይደላችሁም ይሄ ችግር የሚያጋጥማችሁ ማለት ኢትዮጵያ ውስጥ ጨምሮ ዓለም ላይ የሚገኙ ከ90% በላይ የሚሆኑ ተማሪዎች ይሄ ራሱ ችግር ያጋጥማቸዋል። ችግሩ ደግሞ ከናንተ አይደለም ማለት አይምሮአችሁ በተፈጥሮ አይጠቅሙም ብሎ የሚያስባቸውን መረጃዎች በሙሉ ያጠፋቸዋል። የሚገርማችሁ የጃፓን ተማሪዎች ግን ያናክል ሳያጠኑ ያጠኑትን ነገር እድሜ ልክ ያቆዩታል። እና ይሄ ብቻ ሳይሆን ያው ብዙዎቻችሁ እንደምታውቁት ጃፓኖች 2000 የካንጂ ፊደሎች አሏቸው እና እያንዳንዱ ጃፓናዊ እነዚህን 2000 የካንጂ ፊደሎች ሸምድደው እስከ መጨረሻው ድረስ ማቆየት ይችላሉ። ስለዚህ ዛሬ ጃፓኖች ለብዙ ክፍለ ዘመናት ይጠቀሙበት የነበረውንና ያጠኑትን ነገር ለረጅም ጊዜ እንዲቆይ የሚያደርጉባቸውን 5 የጥናት ቴክኒኮች እናያለን። ነገር ግን ቪዲዮን ከመጀመራችን በፊት ማወቅ ያለባችሁ ነገር እነዚህን ቴክኒኮች ማወቅ ብቻ ምንም ጥቅም የለውም። ዋናው ነገር እነዚህን ቴክኒኮች ማወቅ ከዛ እነዚህን ቴክኒኮች በትክክል መተግበር ነው። የመጀመሪያው ሜተድ ስ ወይም the art of focus ይሉታል እና ያው ሲጻፍ ሱ ሊመስላችሁ ይችላል ነገር ግን በጃፓንኛ ሲነበብ ስ ተብሎ ነው የሚነበበው እና ስ ወይም the art of focus ሶስት ነገሮችን የሚይዝልን ሲሆን ሲት ተቀመጥ ብሪዝ ተንፍስ ከዛ ክሊር ዩር ማይንድ ወይም ደግሞ አይምሮህን አጽዳ የሚሉትን ነገር በዋናነት እነዚህ ሶስቱ ነገሮች ነው የሚይዝልን እና በአፍሪካ በተለይ ደግሞ በኢትዮጵያ ኬዝ በጣም ብዙዎቻችሁ ስትራግል የምታደርጉባቸው ብዙ ችግሮች አሉ ማለት ብዙዎቻችሁ የምታጠኑበት የተለያዩ ነገሮች ልታደርጉባቸው የምትችሏቸው የራሳችሁ ክፍሎች የላችሁም ካላችሁም ደግሞ ምናልባት ቤት ውስጥ በጣም ብዙ ጫጫታዎች ሊኖሩ ይችላሉ ብዙ ስትረሶች ሊኖርባችሁ ይችላሉ ስልካችሁ በጣም ዲስትራክት ሊያደርጋችሁ ይችላል ስለ አሳይመንት ስለ ፈተና ብቻ ብዙ የሚያስጨንቋችሁ ነገሮች ሊኖሩባችሁ ይችላሉ ጃፓኖች ስ የሚለውን ተግባር እንደዚህ ነው የሚፈጽሙት መጀመሪያ ለ30 ሰከንድ ያክል ራሳቸውን ያዳምጣሉ ማለትም ራሳቸውን ካሉበት ሁኔታ ያረጋጋሉ ከዛ በቻሉት መጠን ስልካቸውን ካጠገባቸው ለማራቅ ይሞክራሉ ቀጥሎም በፕሮግራማቸው መሰረት አንድ ብቻ መስራት ያለባቸው ነገር ይወስናሉ ከዛ ቶሎ ብለው ምንም ሰዓት ሳያጠፉ ያንን ነገር መስራት ይጀምራሉ ማለት ነው እና ከላያየናቸው ነገሮች ስታዩ ምን ይሄ ቀላል አይደለም እንዴ ልትሉ ትችላላችሁ ነገር ግን ኮግኒቲቭ ሳይኮሎጂ እንደሚናገረው ከሆነ ይህንን ማድረጋችሁ ትኩረታችሁን በ47% እንደሚጨምረው ይናገራል እና ስ የሚለውን ህግ ስናጠቃልለው በዋናነት እንደዚህ ነው የሚለው ወሳኙ ነገር ረጅም ሰዓት ማጥናታችሁ አይደለም ዋናው የምታጠኑበትን እያንዳንዱን ሰዓት ትኩረት አድርጋችሁ በትክክል ማጥናታችሁ ነው ሁለተኛው ሜተድ ደግሞ ኮሞን ሜተድ ወይም ደግሞ ለርን ስሞል ማስተር ፋስት እና ኮሞን የሚባለው ቴክኒክ በዋናነት ለህፃናቶች ነበር ዲዛይን የተደረገው ነገር ግን ለኤሌመንተሪ ለሃይ ስኩል እንዲሁም ለዩኒቨርሲቲ ተማሪዎች ጭምር የሚሰራ ቴክኒክ ነው ቴክኒኩ እንዴት መሰላችሁ የሚሰራው አንድ የሆነን ቻፕተር የምታጠኑ ከሆነ መጀመሪያ ያንን ቻፕተር ለትናንሽ ፓርቶች ከፋፍሉት ከዛ ከከፋፈላችሁ ፓርቶች መርጣችሁ አንዱን ብቻ በደንብ ማስተር ታደርጉታላችሁ ማለት ያንን ፓርት በደንብ እስኪገባችሁ ድረስ ትረዱታላችሁ ከዛ ያንን ፓርት በደንብ እንደተረዳችሁት እርግጠኛ ስትሆኑ ብቻ ወደ ቀጣዩ ፓርት ትሄዳላችሁ ማለት ነው ነገር ግን በጣም ብዙ የማያቸው ተማሪዎች ከዚህ በተቃራኒ ነው የሚያደርጉት ማለት አንድን ቻፕተር በአንዴ ለመረዳትና በአንዴ ያንን ነገር ከቨር ለማድረግ ይሞክራሉ ከዛ አይምሯቸው በዚህ ሰዓት በጣም ስለሚጨናነቅ ይደክማቸውና ማጥናት ያቆማሉ ይሄ ብቻ ሳይሆን ያጠናቸው ነገሮች በሙሉ በንጋታው ይረሷቸዋል ከዚህ ይልቅ ጃፓኖች ሲያጠኑ እንደ መርህ የሚከተሉ ሲስተም አለ ለርን ስሞል ወይም ደግሞ ትንሽ ነገሮችን አጥኑ ሪፒት ስሞል እነዚያን ያጠናቸው ነገሮች ደጋግሟቸው ቢካም ፋስት እነዚያ ያጠናቸው ነገሮች ላይ በጣም ፈጣን ለመሆን ሞክሩ ቢካም ኮንፊደንት ወይም ደግሞ እነዚያን ያጠናቸው ነገሮች እንደምታውቋቸው በራሳችሁ ተማመኑ ሙቭ አፕ ወይም ደግሞ ወደ ቀጣዩ ትናንሽ ፓርት ለፉ እና ጃፓኖች ይሄንን ሲስተም በእያንዳንዱ ሰብጀክት ላይ ይጠቀሙታል ስለዚህ እናንተም ይሄንን ሲስተም ተጠቀማችሁት ማለት አንደኛ የማስታወስ አቅማችሁን በጣም ይጨምራል ከዛ ባለፈ ደግሞ ስታጠኑ የሚኖራችሁን የድካም ስሜት በጣም ይቀንስላችኋል ሶስተኛው ሜተድ ደግሞ ዘ ሳሙራይ አፕሮች ወይም ደግሞ አክቲቭ ሪኮል ያው አክቲቭ ሪኮል ምን ያክል ጠቃሚ እንደሆነ በጣም ብዙ ቪዲዮዎች ላይ ብዙ ጊዜ ነግሬያችኋለሁ እና ይሄ ቴክኒክ ምን ያክል ጠቃሚ እንደሆነ የምታውቁት ጃፓኖች ከሚጠቀሟቸው ከአምስቱ ቴክኒኮች መካከል አንዱ ሆኖ ስታገኙት ነው ነገር ግን እነሱ አክቲቭ ሪኮል ብለው ሳይሆን የሚጠቀሙት ዘ ሳሙራይ አፕሮች ብለው ነው የሚጠቀሙት ያው ሳሙራዮችን የጃፓኖችን ፊልም ከዚህ በፊት ታዩ ከነበረ ታውቋቸዋላችሁ ሳሙራዮች ማለት በዋናነት በመካከለኛው ክፍለ ዘመን የነበሩ የጃፓን ተዋጊዎች ወይም ደግሞ የጃፓን ተፋላሚዎች ነበሩ ሳሙራዮች ያው በዘመናቸው በጣም በጀግንነታቸው ነው የሚታወቁት እና ሳሙራዮችና አክቲቭ ሪኮልን በጣም የሚያመሳስላቸው ወይም ደግሞ ኦልሞስት አንድ የሚያደርጋቸው ነገሮች አሉ ለዛ ነው ጃፓኖች አክቲቭ ሪኮልን ዘ ሳሙራይ አፕሮች ብለው የሚከተሉት ወይም ደግሞ የሚጠቀሙበት ማለት ነው ማለትም ሳሙራዮች ለምሳሌ የሚሰለጥኑት ቁጭ ብለው እየተማሩ ወይም ደግሞ እያነበቡ አይደለም ከዛ ይልቅ ራሳቸውን ከሌሎች ተፋላሚዎች ጋር እየፈተኑ ነበር የሚሰለጥኑት እናም የጃፓን ተማሪዎች ይህንን ተመሳሳይ ህግ ነው የሚከተሉት እናሱም አክቲቭ ሪኮል ይባላል ማለትም አንድ ነገር ደጋግማችሁ ከማንበብ ወይም ደግሞ ኖቶችን በመያዝ ረጅም ሰዓታችሁን ከመግደል ይልቅ አንድ ነገር ካነበባችሁ በኋላ ያንን ነገር ትዘጉትና የተረዳችሁትን ነገር ማለት እናንተ በተረዳችሁበት መንገድ ባዶ ወረቀት ላይ ሄዳችሁ ያንን የተረዳችሁትን ነገር በራሳችሁ መንገድ ትጽፉታላችሁ ማለት ነው ከዛ ደግሞ በሱ ዙሪያ ላይ የወጡ ጥያቄዎችን ትሰራላችሁ ይሄ ምንን ይፈጥራል መሰላችሁ ልክ አንድ ነገር አንብባችሁ ያን ነገር ዘግታችሁ የተረዳችሁትን ነገር ለመጻፍ ስትሞክሩ አይምሯችሁ ያንን ነገር ለማስታወስ በጣም ስትራግል ያደርጋል በጣም ይጨናነቃል ከዛ ልክ ያንን ነገር አስታውሳችሁ ልክ ያንን ነገር ስትጽፉት አይምሯችሁ ያንን ነገር አስታውሰው በጣም ስትራግል አድርጎ በጣም ተጨንቆ ስለሆነ ያንን ነገር የመርሳት ቻንሳችሁ በጣም ትንሽ ነው አራተኛው ሜተድ ደግሞ ስፔስድ ሪፒቲሽን ይባላል ያው ስፔስድ ሪፒቲሽን ሲባል ብዙ ጊዜ ሰምታችኋል ብዬ አስባለሁ እና ስፔስድ ሪፒቲሽን ማለት ከስሙም እንደምትረዱት
አንድ የሆነ ቻፕተር ስታነቡ አንድ ብቻ አንብባችሁ ሙሉ በሙሉ ከመተው ይልቅ ያን ነገር በየተወሰነ ቀናት ቆይታ ሪቫይዝ ማድረግ ወይም ደግሞ ያን ነገር ማስታወስ ማለት ነው። ማለት ለምሳሌ በጣም ብዙ ተማሪዎች ፈተና ወይ ቀናቶች ወይ ደግሞ ሳምንት ምንም ቀረው ሲባል ነው ማጥናት የሚጀምሩት እና ልክ ፈተና ቀናቶች ቀርቶት ለማጥናት በምትሞክሩበት ሰዓት አይምሯችሁ ፓኒክ ሙድ ውስጥ ይገባል። ምን ማለት ነው? አይምሯችሁ የሚፈልገው ብቸኛው ነገር ያን ነገር ከበር አድርጎ መጨረስና እናንተ ለዛ ፈተና ማድረስ ብቻ ነው የሚፈልገው። ለዛም በጣም ተጨናንቃችሁ ለእናንተ ግን እየተረዳችሁ ማለት በደንብ እየገባችሁ የመሰላችሁ ተጠናላችሁ። ከዛ ግን ፈተና ላይ ስትገቡ አንድ ነገር ላታስታውሱ ትችላላችሁ። እና ብዙዎቻችሁ በደንብ አጠናለሁ በተለይ ፈተና ሲደርስ ደግሞ በደንብ ነው የማጠናው ነገር ግን የፈተና ውጤቴ እንደጠበቅኩት አይሆንልኝም የምትሉት ለዚህ ነው። ከዛ ይልቅ ጃፓኖች ስፔስ ሪፒቲሽን ብለው የሚጠቀሙትን የጥናት ቴክኒክ መጠቀም ብትጀምሩ ውጤታችሁ ላይ የተሻለ ለውጥ ታያላችሁ። እና የጃፓን ተማሪዎች ስፔስ ሪፒቲሽን የሚባለውን ቴክኒክ በቀላሉ እንደዚህ ነው የሚጠቀሙት። ለምሳሌ ቀን 1 ላይ የሆነን ቻፕተር ያጠናሉ። ከዛ ሁለተኛውን ቀን ይዘሉትና ቀን 3 ላይ ቀን 1 ላይ ያጠኑትን ነገር ሪቪው ያደርጉታል ማለት ነው። ከዛ አራተኛውን፣ አምስተኛውን፣ ስድስተኛውን ቀን ይዘሉትና ሰባተኛው ቀን ላይ አሁንም ያን ነገር ሪቫይዝ ያደርጉታል። ከዛ እስከ 14 ያለውን ቀን ያልፉትና 14ኛው ቀን ላይ ደግሞ አነስ ያለ ሰዓት ወስደው ያን ነገር ሪቪው ያደርጉታል። ከዛ ልክ ቀን 30 ላይ ደግሞ ምናልባትም ፈተና ደርሶ ከሆነ የመጨረሻ ሪቪው ያደርጉታል ማለት ነው። ስለዚህ ስፔስ ሪፒቲሽን የሚባለው ይሄ ነው። በየተወሰነ የቀን ቆይታ ያጠናችሁትን ነገር ሪቫይዝ ማድረግ እና ይሄን ማድረጋችሁ ሎንግ ተርም ሜሞሪያችሁን ወይም ደግሞ ያጠናችሁትን ነገር ረጅም ጊዜ ማስታወስ አቅማችሁን በ80% ይጨምረዋል። አምስተኛው ሜተድ ደግሞ ካይዘን ወይም ደግሞ 1% ዴይሊ ኢምፕሩቭመንት። ካይዘን የሚለው ቃል ጃፓንኛ ሲሆን ቀጥተኛ ትርጉሙ ደግሞ በየቀኑ ትንሽ ኢምፕሩቭመንት አድርጉ ወይም ደግሞ በየቀኑ ትናንሽ ነገሮችን አሻሽሉ ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ ዛሬ ለተከታታይ 5 ሰዓታት በትክክል አንብባችሁ ነገ ደግሞ ምንም ነገር ሳታደርጉ ከመዋል ይልቅ ወይም ደግሞ አንድ ቀን ሞቲቬት ሆናችሁ በደንብ አጥንታችሁ በነጋታው ደግሞ ደብሮኛል ብላችሁ ከማሳለፍ ይልቅ በየቀኑ ቢደብራችሁም ባይደብራችሁ ሞቲቬት ብትሆኑም ባትሆኑም ትናንሽ ነገሮችን ማድረግ ማለት ነው። እና ጃፓኖች ካይዘን የሚባለውን ቴክኒክ እንደዚህ ነው የሚጠቀሙት። በየቀኑ 9 ደቂቃ ይወስዳሉ። ከዛ 3 ደቂቃ አክቲቭ ሪኮል፣ 3 ደቂቃ ስፔስ ሪፒቲሽን፣ 3 ደቂቃ ደግሞ ፎከስድ ፕራክቲስ ወይም ደግሞ ከቁጥሮች ጋር የተገናኙ ነገሮችን ፕራክቲስ ያደርጋሉ ማለት ነው። እና ይሄንን ስላችሁ በቀን 9 ደቂቃ ምን አላት ልትሉ ትችላላችሁ። ነገር ግን በየቀኑ ይሄንን ለ30 ቀን ብቻ እንኳን ብታደርጉት የአእምሯችሁን ያጠናችሁትን ነገር የማስታወስ አቅም እንዲሁም ለማጥናት ያላችሁ ፍላጎት በ30% ይጨምራል። ይሄ ደግሞ ቲዮሪ ብቻ ሳይሆን በሳይንስ የተረጋገጠ ጥናት ነው። እና ጃፓኖች በዚህ ቴክኒክ ተጠቅመው ማጥናታቸው ዓለም ላይ ከሚገኙ በጣም ቶፕ ከሚባሉ ተማሪዎች መካከል አንዱ እንዲሆኑ አድርጓቸዋል። እና እናንተም ይሄንን ቴክኒክ ብትጠቀሙ በዋናነት ሁለት ጥቅሞችን ታገኛላችሁ። አንደኛው ከላይ እንዳየነው በየወሩ የጥናት ስኪላችሁን በ30% ይጨምርላችኋል። ሁለተኛው ጥቅሙ ደግሞ በርናውት እንዳትሆኑ ወይም ደግሞ በምታጠኑበት ሰዓት ከባድ የድካም ስሜት ውስጥ እንዳትገቡና ለረጅም ጊዜ በቋሚነት ማጥናት እንድትችሉ ያደርጋችኋል። እና እነዚህ ከላይ ያየናቸው 5ቱ ቴክኒኮች ማለት ጃፓኖችን ከሌሎች ሀገር ተማሪዎች በተለየ ሁኔታ በደንብ ውጤታማ እንዲሆኑ ያደረጋቸው ቴክኒኮች ምን ያክል ጠቃሚ ናቸው ብላችሁ ልታስቡ ትችላላችሁ። እና የሚገርማችሁ እነዚህ 5ቱም ቴክኒኮች በኒውሮ ሳይንስ የተደገፉ ናቸው። ኒውሮ ሳይንስ ማለት በአጭሩ ከአእምሮና ከአእምሮ ጋር የሚገናኙ ነገሮች ጋር ስለነሱ የሚያጠና ሳይንስ ነው። እና ደግሞ እንድታውቁት የሚፈልገው እነዚህን 5 ቴክኒኮች ለመጠቀም ግዴታ ሰቃይ ተማሪ መሆን አይጠበቅባችሁም። ከዜሮ ሀ ብላችሁ እንኳን ብትጀምሩ ለውጡን በትንሽ ጊዜ ውስጥ ማየት ትጀምራላችሁ። እና ደግሞ 5ቱንም ቴክኒኮች በአንዴ ካልተጠቀምኩ ብላችሁ ራሳችሁን ማስጨነቅ የለባችሁም። ዛሬ ከአንዱ ጀምራችሁ ቀስ እያላችሁ እያሳደጋችኋቸው ትሄዳላችሁ። እና ቪዲዮ ይሄን መሰል ነበረ። ብዙዎቻችሁ ለተጠቀማችሁ አልጠራጠርም። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ አድርጉት። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።